እንደምናችሁ እግዚአብሔር ይመስገን። ዛሬ ስለ ቅዱሳን ምልጃ አንድ ነገር እንላለን። የቅዱሳን ምልጃ ወይም ቅዱሳን ለሰው ልጆች የሚያማልዱት በእግዚአብሔር ምሕረትና ቸርነት ሆኖ የእግዚአብሔር ምሕረትና ቸርነት ውጤት ነው። ሁሉ ጊዜ የቅዱሳን አማላጅነት ስለ ሰው ልጆች ሲያማልዱ የእግዚአብሔር ምሕረት ቸርነትን አጉልተው ያሳያሉ እንጂ ከእግዚአብሔር ምሕረትና ቸርነት ውጭ የሆነ አይደለም። ስለዚህ በብሉይ ኪዳን ቅዱሳን ያማልዱ ነበር። በብሉይ ኪዳን ሲያማልዱ ቅዱሳን መላእክትም ቅዱሳን ሰዎችም ማለት ነው ለነፍስና ለስጋ የሚጠቅም ማለት በምድራዊ ሕይወት ሰዎች ሲኖሩ ከህመማቸው፣ ከመከራቸው፣ ከችግራቸው፣ ከማንኛውም ከሚመጣባቸው ፈተና ሁሉ ይድኑ ነበር። በቅዱሳን ምልጃ ይጠበቁ ነበር። ለምሳሌ በመዝሙር 33 ላይ በእግዚአብሔር በሚፈሩት ዙሪያ መላእክት ይሰፍራሉ ያድናቸውማል ይላልና ከመከራ ስጋም ከማንኛውም ነገር ያድኑ ነበር። ቅዱሳን ነቢያት፣ ጻድቃን፣ ሰማዕታትም በምልጃቸው ያድናሉ። ሙሴ ለምሳሌ እስራኤላውያን ከመጥፋት ከመሞት አድኗቸዋል። መዝሙር 105 ላይ ምን ይላል? የተመረጠ ሙሴ በእግዚአብሔር ፊት ባይቆም ኖሮ እስራኤላውያን ይጠፉ ነበረ አለ። ስለዚህ የቅዱሳን ምልጃ በሰው ልጆች ሕይወት ላይ ታላቅ አገልግሎት የነበረና የእግዚአብሔር ምሕረቱ ቸርነቱ የሚገልጥ ነው ማለት ነው በብሉይ ኪዳን። በአዲስ ኪዳን ደግሞ ይሄ አማላጅነት የቅዱሳን ምልጃና ጸሎት የበለጠ አድጎ ስለ ምድራዊ ሕይወት ብቻ ሳይሆን ስለ ሰማያዊ ነገር፣ ስለ ነፍሳችን እንዲተጉ፣ ስለ ነፍሳችን እንዲያማልዱ፣ ስለ ሁሉ ነገር እንዲያማልዱን ስልጣን ተሰጥቷቸዋል። በዕብራውያን መልእክት ምዕራፍ 13 ላይ ቅዱስ ጳውሎስ ሲናገር ዋኖቻችሁን አስቡ እነርሱ ስለ ነፍሳችሁ ይተጋሉና ይላል። ስለዚህ ስለ ነፍሳችን ይተጋሉ ማለት ነው፣ ስለ ስጋችን ብቻ አይደለም ማለት ነው። በዕብራውያን ምዕራፍ 1:14 ቅዱሳን መላእክት መዳንን ይወርሱ ዘንድ ለሚገባቸው ሰዎች ለማገዝ፣ ሊያማልዱ፣ ሊያግዙ የሚላኩ መናፍስት ናቸው ይላል። ስለዚህ በብሉይ ኪዳን የበለጠ አድገዋል የቅዱሳን ምልጃ ጸሎት ማለት ነው። ሁል ጊዜ የቅዱሳን ምልጃና ጸሎት ለሰው ልጆች ሁሉ የሚደረገው የእግዚአብሔር ምሕረት ቸርነት ውጤት ስለሆነ ከእግዚአብሔር ምሕረት ከማዳኑ ስራ ጋር የተስማማና የታጣጣመ እንጂ ከእግዚአብሔር ምሕረት ቸርነት የተቃረነ አይደለም። ለዚህ ነው ሁሉ ይድኑ ዘንድ በሚወድ በእግዚአብሔር ዘንድ ስለ ሰው ልጆች፣ ስለ ሁሉ ነገር፣ ስለ መኳንንት፣ ስለ ነገስታት መማለድ፣ መጸለይ፣ ምልጃና ጸሎት ደስ የሚያሰኝ ነው። ሁሉ ለመዳን ሁሉ ይድኑ ዘንድ በሚወድ በእግዚአብሔር ዘንድ ደስ የሚያሰኝ